ውሰድን በእናትሽ አይና መሄድ ካለብን አረኛው ማስረጃው ለዚህ ልጅ ንገሩት ይሄ ቸኩሉ የሆነ ነገር እንዳያደርግ ንገሩት እንደዚህ በርስ የሚገኝ ነገር አይደለም ኪሬ ሆነ አታቸኩሉልኝ እኔ እናንተ ሄደን ምንም የምናመጣው ነገር የለም ይሄን ነገር እንደ ቀልድ ተናግሬ ቸኩዬ አድርጌ ልጅቷን ጉዳይ ህይወቷን ላበላሽ አልከኛ በላይ ምን ማወቅ ትፈልጋላችሁ? አዎ ማወቅ ፈልጋለሁ እንዴ ማወቅ ትፈልጋላችሁ ምን እዚህ ጋር እያበድን እኮ ያለው በቃ ስትረስ ውስጥ ናትና እሱን ነገሯን ካቀለልኩኝ ብዬ ነው በጣም እንትን እያልኩኝ ነበር እያጣራሁኝ ነበር ምናምን ነገር ብዙ ነገሮችን ዛሬ ቀለል አድርጌ ተናግሬ ልጅቷን ይፈበረሽ ተፈልግ በጣም ርችስ ናት ልጅቷ እናንተ ያልተረዳችሁት ነገር በጣም አቦቻይና ተናገረ የምትናገረው ሰላም እንዴት ናችሁ? ውድ የሆፕ ፋሚሊ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልልን። እኔን እንግዲህ ብዙዎቻችሁ ዛሬ ነው ያያችሁኝ። እንግዲህ አታቁኝም ምናምን ነገር ካሜራ በስተጀርባ ያው እኛ ጋር ብዙ ልፋቶችን የሚለፋ ልጅ ነው። እንደዚህ የምናደርስላችሁን ነገሮች አጠቃላይ የሚቀርጽልን እሱ ነው እና በጣም ባለውለታችን ነው። ዛሬ ግን ትልቅ ሚስጥር አለኝ ብሎ እንግዲህ ከኔ ጋር ተገናኝቶ እንግዲህ እንደዚህ ካሜራ ፊት ለፊት ላይ ቆሟል ማለት ነው። ወንድሜ አይደል ቻይኒዝ ብዙዎቻችሁ ዩቲዩብ ላይ ብዙም አታውቁኝም በእንደዚህ አይነት ስራ እና ያው ካሜራ ላይ አላውጣው እያልኩኝ በጣም በእንትን ነበርኩኝና ግዴታ ሆኖብኝ ነው ምንም ጠርቼ ያው በአቅራቢያ ያለው አሁን እዚህ ያገኘሁት ነው ምን ስለሆነ ነው ምን ጠርቼ ነው እናንተን ያልኩት በናሂናው ብዬ ዙሪያ የተፈጠረውን ነገር አይታችኋል። ሁላችሁም የተፈጠረ ያለውን ነገር እያያችሁ ነው። በጣም የማይሆን ሁኔታ ውስጥ ነው ያሉት ምናምን ነገርና ማኪ መታገቷ ደግሞ አንደኛው ወሳኙ ነገር ነው። የቲጂ መታመም አለ ተደብድባ ገብታለች። ቲጂ ስትደበደብ ደግሞ ናሂ በሆነ ኪዝ ማኪና አሳሰራት ምናምን ነገርና ውብዬ በዚህ ዙሪያ ላይ ጭንቀት ውስጥ ናት ምናምን ነገር እሱን ደግሞ በዙሪያ ሆኜ እያየሁ ስለሆነ አንዳንድ ነገሮችን እየተዘዋወርኩኝ ቼክ ለማድረግ ሞክሬ ነበረ። እንግዲህ ብዙም እንደዚህ ስለሆንኩኝ ናሆምን ጠርቻት እንግዲህ አብሮኝ እንዲቆም አድርጌዋለሁ። አብረን ወደ ውብዬ ጋር እንድንሄድ ነው የጠራሁት። እንግዲህ ያው በጣም እኔ እንግዲህ በጣም እየለፎኝ ነው ምናምን ነገር በዙሪያቸው ያለውን ነገር ስለማቅ ሰላማቸው ባለ ጊዜ ያለውን ነገር ስለማቅ ፍቅራቸውን ስለማቀው ያላቸውን መተሳሰብ መዋደድ ብዙ ነገር ስለማቅ አሁን ላይ እንደዚህ ሆኖ ሳይ በጣም ተሰማኝና ውብዬም ደግሞ ያለባትን ጭንቀት እያየሁኝ ነው። ልጅ ብቻዋን ነው ያዘችው። ልጆቿ አሉ ገና አሁን የተወለደች ልጅ አለች ምናምን ነገርና ብቻዋን ነው ያለችውና እሱን ነገር እያየሁ ዝም ማለት አልቻልኩኝም። በጣም ጨንቆኝ ነውና እየተሯሯጥኩኝ ያለሁት። አንደኛ ደግሞ አሁን ላይ የተጨናነቀችበት ምክንያት የእህቷ መታሰር ነው። ከአረብ ሀገር ድረስ መታ ወደ ሀገሯ ልትመለስ ስትል ተይዛለች። እሱን እንግዲህ ሁላችሁም አይታችሁታል ብዬ አስባለሁ። በጣም እያየሁኝ ነበር። አንዳንድ ፍንጮችንም አግኝቻለሁ። ለዛም ነው በነገራችን ላይ ዛሬ እንደዚህ በግልጽ ካሜራ ፊት ለፊት ላይ ሆነን እንድናወራ ስትጋብዘኝ የመጣሁት ሚስጥር አለኝ። ሚስጥሩን ደግሞ ሁሉም ቤተሰብ ማወቅ ስለሚፈልግ ስለሚጓጓ ገብቷል አይደለ? ይሄ ውብዬንም ሆነ ቤተሰቦቿንም የሚያረጋጋ ነገር ስለሆነ ነው ልወስድህና ነገሮች እንደዚህ ልናወራ ፈቃደኛ ይሁን። ብቻዬን ከመሄድ ብዬ ነው አንተን የሚጠራውክ። አንተም ያው ከነሱ ጋር ቀረቤታ ስላለህና በእሷ ዙሪያ ሆነ ያለውን ነገር እያስተካከልክ ስለሆነ ለዛም ነው የጠራውና እንደሚታየው ከሆነ ብዙ ፖሊስ ጣቢያዎች ላይ ቼክ አድርጌያለሁኝ። በዚህ አካባቢ ያሉትንም እዛ የታሰረችበት አካባቢ ያሉ ፖሊስ ጣቢያዎችንም ቼክ አድርጌያለሁኝ ምናምን ነገር እና ፍንጭ ያለኝ ያልከኝ ልክ ነው አይደለ? ማለት ያለውን ነገር ይፋ ለማውጣት ያው አንተ ብዙ ነገሮችን የቀረስክ የምታደርሳቸው አንተ ስለሆንክ ነው ገብቷል እንጂ ሌላ ለዛም ነው እንጂ ልክ ነህ። ለዛም ነው እኔም የጠራው ስህተት እንዳሰራ ነው እንደሚቀድም የምነግርህ ገባ። ይሄ አሁን ለኔ ባትነግረኝም አንድ ላይ እነግርሃለሁ ነው ያልከኝ አይደለ? እሺ ችግር የለውም ትነግረኛለህ ስለማምን ነው። ግን እዛ ሄደ ሌላ ልባችሁን እንዳሰብረው ገባ። ይሄ የማጓጓት የህፃን ልጅ ጨዋታ እንዳትጫወት ከኔ ጋር ነው የምትጣለው። ተረዳኝ አይደለ?
ያው እንግዲህ አብረን የምናየው ይሆናል። ያው ያለውን ነገር እያየ ነው። እኔ እሷን ካሳረፍኳት ብዬ ነው ይሄን ነገር የማደርገው እንጂ እንደዚህ ካሜራ ብዙም አይደለኝም ታውቃለህ አንተ። በቃ ለማንኛውም እንግባ እንሂድ። እሺ እንሂድና በቃ ያለውን ነገር እናውራቸው። ያው እንግዲህ እዛ ቆመን እንግዲህ 12 ሰዓት ምናምን ቤት ኑሮ አይኖር እርግጠኛ አይደለም። እስቲ ገብተን ቼክ እናድርጋቸው። ይኖራሉ። አይ መኖር እንኳን ይኖራል። እንግዲህ ካሜራ ይዘንባችሁን የመጣ ነው። እንግዳ መሰልና እንግዳ መሰል ብዬ ሰላም እንዴት ነው? ለበለደም ሰላም አብረን እንግዲህ ሳልነገር ካሜራ ይዘን መጣ። እንዴት ነው? ሰላም አለ ኪራ እንዴት ነው? አለ አሪፍ ነው። ቅስፈታዊ አመጣጥ ነው የመጣው። ሳታስቡት መጣ። እንደውም አትኖሩም እያልን ነበር። ሜቢ ከወጣችሁ ምናምን ብለን ነበር። ቤተክርስቲያን ምናምን ከሄዳችሁ ብለን አገኘናችሁ። እግዚአብሔር ይመስገን አለ። እንግዲህ ያው ስላለው ነገር ታውቃላችሁ ምናምን ነገር ስለተፈጠረው እኔ ካሜራ ብዙም አይደለሁም እና ያው አላስችል ስላለኝ ነው ካሜራ ላይ ወጣሁት ምናምን ነገር እንደዚህ ካሜራ ይዤ መጣሁት ምናምን ነገር ጠርቼ ምናምን ነገርና ያው የተፈጠረውን ነገር ታውቃላችሁ ምናምን ነገር ያው እዚሁ እየተፈጠረ ያለው ነገርና ቪዲዮዎቹን አይቻለሁ ምናምን ብዙ ጊዜም ከካሜራ ጀርባ አለው በዙሪያችሁም አለሁኝ ምናምን ነገር እንደዚህ ካሜራ ላይ መውጣት ባትፈልግም ግን በቃ ግዴታ ሆኖብኝ ነው ወደ ካሜራ ቤትም ድረስ መጥቼ ካሜራ ላይ ወጣሁት ምናምን ነገር። ብዙዎቻችሁ አታውቁኝም፣ አዲስ ልሆንባችሁ እችላለሁ። ዛሬ ቅድምም ታች እያወራሁኝ ነበር ሰምታችሁታል ምናምን ነገር። እኔ በጣም እዚህ ፋሚሊ ላይ አውቃለሁኝ ቪዲዮ ላይ ባታውቁኝም ምናምን ነገር ከካሜራ ጀርባ ያለው ሙሉ ነገር አውቃለሁ። በተለይ ደግሞ በውብዬ በኩል ያለው ሙሉ ነገር የሚወራውን እንዳለ ነገር ታውቃላችሁ። እውነት ይሁን ውሸት ምናምን ብዙዎቻችሁ ግራ ተጋብታችኋል ምናምን ነገር። ያው አሁን ደግሞ በቅርቡ የተፈጠረውን አይታችኋል። ማኪ ታግታለች፣ ታስራለች፣ ይሁን ታግታለች። እሱን እንግዲህ ወደፊት የምናየው ይሆናል። አሁን እንግዲህ ያለችበት ጠፍቷል። ያው ሚስጥር አለኝ ብለኝ አይደለም ዛሬ መጣው ታግታለች። እሱን እንግዲህ ሁላችንም እንግዲህ ያው እርግጠኛ አይደለንም። እንግዲህ ውብዬ በጣም ጭንቀት ውስጥ ናት። እሱን አይቼ ነው ብዙ ጊዜ አያለው የሚፈጠረው ነገር ቤትም ስለመጣ ምናምን ነገር ያለባትን ጭንቀት ምን ያህል ስትረስ ውስጥ እንዳለች ልጅ ይዛለች፣ ህጻን ልጅ አለ ምናምን ነገር ብቻዋን ናትና ኪራ ምናምን በቃ አብራት ያለው ኪራ ነው አሁን ላይ እንደምታውቁት ነው ናኦሚ ምናምን በቃ ብዙም በቃ ስትረስ ውስጥ ናትና እሱን ነገሯን ካቀለልኩኝ ብዬ ነው በጣም እንትን እያልኩኝ ነበር እያጣራሁኝ ነበር ምናምን ነገር ብዙ ነገሮችን አንዳንድ ፍንጮችን አግኝቻለሁ ብዬ አስባለሁ። እንደዛ ነገር ግን ሜን ፖይንቱ ላይ አልደረስኩኝም። ማለት የታካዋል ምናምን በዙሪያዬ የማውቃቸው ፖሊሶች አሉና እንደዚህ ለማጣራት በጣም እየሞከርኩኝ ነው ምናምን ነገር አንዳንድ ፍንጮችን አግኝቻለሁ። እንግዲህ እጂ ማየት የምችል ከሆነ አንዴ እንኳን እጂ እንዳያት እንደዛ አይደለም። ይሄ በጣም እንደምታስቡት ቀላል ነገር አይደለም። እንደዛ አይደለም። ቀላል ነገር አይደለም። ይሄ ቀላል ነገር አይደለም። ቁጭ በሉና በትክክል አወርተን አቅደንበት በትክክል ተቀምሮ ነው እንደዚህ ነገር መደረግ ያለበት። በጣም ትልቅ ነገር ነው ማለት እንደምታስቡት አይደለም። እንዳሰብነው በቃ ታግታለች። በቃ እንደዛ ብለን ብንይዙ ይሻላል። አሁን በቃ አንዳንድ ሰው እንደዚህ ለብሶ ያግተ ይለሰው ምን ይደረጋል እኮ በቃ ነገራቸው። አሁን ነገራቸዋለሁ ብለኝ አይደል እንዴ ይዤ የመጣው ቻይና። እሺ ቁጭ በሉና እናወራ በትክክል እንድናወራ። እንደዛ አይደለም ቁጭ ብሎ ማየት አይደለም እንደምታስቡት ቀላል አይደለም። አልገባችሁም? እንደዛ አይደለም አልገባችሁም? አቃለው ካልክ መረጃውን ለምን አልነግረንም ነው
እንደዛ አይደለም። አንተም ከናይ ጋር ተባባሪ አይደለም ማለት አረ እንዴ ተባባሪ አይደለም። ግን በቃ እንደምታስቡት ቀላል ነገር አይደለም። ይሄ በአንድ ሄደን የምናመጣት ቦታ አይደለም። ተረዳችሁ? ለምን አልነገርከኝም ማለት እንደዚህ አይነት ዛሬ ገና ነው የሚደህው ከናሆሚ ጋር ቆመን በቃ በትክክል ለናሆሚ ራሱ በትክክል አልነገርኩትም ያለው ነገር ግን በቃ ናሆሚ በእናትህ የምታውቀው ነገር ካለ ባቅማኔ ለምን እሱ ልጅ ይመጣል እናንተ ደውያለህ አንዴም ነበር እባክህ እየለመንኩ ነው እኔ በቃ እንደዛ አይደል አንዴ ስላሳዝነችኝ እኮ ነው የመጣሁት ኪራ በትክክል ያለ ፍንጭ ያልከውን ነገር ብቻ ንገረኝ እሺ የት ነው እንደተረዳሁት ከሆነ እኔም የሰማሁትን ነው የምነግራችሁ ፍንጭ ማለት እኮ እሺ ቢያንስ ደህና ነች አላውቅም ደህናቱ ናችሁ አላውቅም እየተጫወትክብኝ ነው እንዴ ምንድነው እኔ ላይ ስማ እኔ ላይ እየተጫወትክ ነው እንደዛ አይደለም ይኸውላችሁ ስሙኝ መጀመሪያ ስሙኝ ምን እንስማ ቻይና እስኪ ንገረን እስኪ ምን እንስማ እየተጫወትክብን ነው አልተረዳችሁኝም እናንተ እኔ ባቅ አንደኛ ቻይና በእናትህ እየተሰቃየን ነው ያለነው በሷ ምክንያት ያለችንበት ያደረገጥነው መሬት የለም ምን እየሆንክ ነው ያለው ለምን አትነግረንም በቃ ያለውን ነገር እውነቱን ንገረን በእናትህ ለኔ እሷን ብቻ ማግኘት ነው እሺ ንገረኝ ቻይና እናንተ እንደምታስቡት በጣም ቀላል ነገር አይደለም ይሄ ነገር እናንተ ያልተረዳችሁት በጣም ብዙ ነገር አለ ምንድነው ቻይና ነገራችሁ በቃ የት እኮ ነው እዛ ጋር ያለው አንተ ምን ሆነ ነው እንዴት ነው አቀለም ዛሬ ቀለል አድርጌ ተናግሬ ልጅቷን የተባበለሽ አትፈልግም ምን ማለት ነው በጣም ርክስ ውስጥ ናት ልጅቷ እናንተ ያልተረዳችሁት ነገር በጣም ቻይና ተናገረ የምትናገረው ምን ውስጥ ነው ያለችው ያለችው ቻይና እናንተ አልገባችሁም ይሄን ነገር እንደ ቀልድ ተናግሬ ቸኩዬ አድርጌ ልጅቷን እንድትጎዳ አልፈልግም ህይወቷን ላበላሽ አልፈልግም ከኛ በላይ ምን አለ ከኛ በላይ አለ ነገር ኪራ ሪስክ ውስጥ ነው ያለው አልገባችሁም እናንተ ልጅቷ በጣም ሪስክ ውስጥ ነው ያለችው እናንተ አልተረዳችሁኝ እኮ አሁን ሰደን በእናትህ ቻይና መሄድ ካለብን አረጋው ማስረዳው ለዚህ ልጅ ንገሩት ይሄ ቸኩሎ የሆነ ነገር እንዳያደርግ ንገሩት እንደዚህ በሪስክ የሚገኝ ነገር አይደለም ኪራ ሆነ አንተ አትቸኩሉ እኔ በጣም እንዴ ስማ ይኸውልህ እዚህ ያመጣው ሚስጥሩን እንድትነግራቸው ነው አይደል እንዴ ለማረጋጋት እየሞከርኩ ነው ገብቷል እንድትረጋጊ ነው የመጣሁት ያለው ነገር አልገባችሁም ጭንቀት አይደለም ይሄ ልነግራችሁ የመጣሁት ነገር ምንድነው ፖሊስ እንዳልወሰዳት ፖሊስ ጋር እንዳልሆነች በጣም በብዙ ፖሊሶች ትፈልጊያለሁ አይቻለሁ የለችም በቃ ልጅቷ ሪስክ ውስጥ ነው ያለችው እንደዚህ በችኮላ የሚደረግ ነገር አይደለም እናንተ ያልገባችሁ በጣም ብዙ ነገር አለ ያልገባችሁ ወደፊት የምታውቁት ነገር አለ ቻይና በእናትህ እንደዚህ አይነት ቀልድ አንፈልግም እኛ ስሙኝ ቀልድ ምናምን አይደለም ስሙኝ እዚህ ድረስ የመጣሁት ቀልድ ኖሮኝ አይደለም በሷ በኩልም ብዙ ነገር አውቃለሁ እዚህ ቤት ብዙ ጊዜ እመጣለሁ በውብዬ በኩል በናሂም በውብዬ በኩል ያለውን ሙሉ ነገር አውቃለሁ በናሆም በኩል ሆኜ ብዙ ነገሮችን ለማጣራት እየሞከርኩኝ ነው ቦታው ላይ ስደርስ እነግራችኋለሁ አሁን ግን በችኮላ አድርገን የማይሆን ነገር ውስጥ መግባት የለብንም ልጅቷን መጎዳት የለባትም ውብዬ ደግሞ እንደተጨነቀ ማን ነው የሚጎዳት እሱ እኛ የሆነ ነገር ዛሬው መፈለግ አለብን ለኔም ጨንቆኛል እባክህ ተጨነቄ እኮ ነው የመጣሁት እንጂ አያገባኝም አንድ ለምንም አትሆንም እሱን እርግጠኛ ነው እነዛም የሱራቶች ምንም አያረጋትም ተረዳችሁ ወስደዋት እንዴት ነው ምንም አትሆንም የምትለኝ ማን እንደሆነ ለምን እንደተወሰደች ምን ተደስኩት እንዳለች እሱን እርግጠኛ ነን እኮ ነው እኮ ጠይቅልኝ እስቲ አብረው አይደል የመጣው ናው እኔ እኮ በቃ የምነግራችሁ ነገር አለ ሲል እኮ እኔ በእናትህ ቻይና ምን እየሆንክ ነው ግን ቻይና ታውቀዋለህ የባስ ልታስጨንቀን ነው እንዴ ቅድም አስጨነቀኝ ኧረ በእናትህ ውብዬ እንደዚህ እንድትሆኝ አይደለም የመጣሁት አንቺን ለማንጨ ምን ሆነ ነው ቻይና ግን ወይ ውሰደን ወይ በቃ ትንገር እንደዚህ አይነት ነገር ለምን ነገርክ ወይ ውሰደን ያለችበት በቃ ያለችበትን በቅም ወስዳችሁ ነበርኩ ግን ፍንጭ ነው ያገኘሁት በጣም ሪስክ ውስጥ እንዳለች እኮ ፍንጩን በቃ እና ደግሞ በቀላሉ የሆነ ነገር ካደረግን ህይወቷ እንደሚበላሽ ህይወቷ ሊጠፋ እንደሚችል ነው እንትን እያለ ያለ ቻይና በእናትህ አታስጨንቃት ነው ነግሬሃለሁ ቅድም እኮ ብዙ ነገር ነግሬሃለሁ ያለውን ነገር አይደለም ያለውን ነገር ነግሬሃለሁ ነገር አይደለም በቃ ያለውን ነገር እኔ ፍርጥ አድርገን እንድትጨናነቂ አይደለም እኮ ምን ማለት ነው እና ምን ልሁን ንገረኝ ለራሴ ላብድ ደርሻለሁ ጭራሽ ነው ሪስክ ውስጥ ናት እያልከኝ ምን ልሁን ንገረኝ ይኸውላችሁ ይሄን ነገር የነገርኳችሁ እንድናስብበት እንድናቅድበት የእሷን ማውጫ መንገድ ከእሷ የምናላቀቅበት መንገድ እንድንፈጥር ነው አንተ ታቅደበታለህ በደንብ ነው እንጂ ካላቀድን ይበላሻል ያለችበት ሁኔታ ልክ አይደለም እነሱ ናቸው እንደ አንተን ይላኩ
ንገረኝ። ግራ ገባኝ እኮ እንዲህ በልና ቢሆንም አልመጣም እኮ እዚህ ጋር መላ እንድንፈጥር ከጎንሽ እንደሆንኩኝ ልነግርሽ። ግራ ገባኝ። እሺ ማን ነው መረጃውን የሰጠህ? ማን ነው ንገረኝ። ማን ነው መረጃውን የሰጠህ? በእናትህ ንገረኝ። ኧረ ነው ማን በለው ልጅ ማያ በዚህ በችኮላ ተነስቶ ብዙ ነገር ያበላሻል። ችኮላት በለ። እኔ አሁን እኮ በስነ ስርዓት ነው እያወራሁ ያለው። ታች አይና በቃ ማን ነው መረጃውን የሰጠህ? ንገረኝ። በቃ እሱን ነው የምፈልገው ከአንተ፣ ይሄን ብቻ ነው የምፈልገው። በቃ ንገረኝ። ማወቅ ትፈልጋላችሁ? አዎ ማወቅ ፈልጋለሁ። እንዴ ማወቅ ትፈልጋላችሁ? ምን እዚህ ጋር እያበድን እኮ ነው ያለው። እንዴት ተገባ? አሁን በጣም ያልተረዳችሁት ነገር አለ። እናንተ እንደዚህ በችኮላ የምናደርገው ነገር አይደለም። እኔ እናንተ ሄደን ያለውን ነገር እናንተ ሄደን ምንም የምናመጣው ነገር የለም። የባሰ ማመጣውን አሳያለሁ። ኧረ እንደዛ አይደለም። ከሄድን ሁላችንም እንደዛ አይደለም ያለውን ነገር። ኧረ እንደዛ አይደለም። ናም ውሰደኝ ቻይና ናም ነግሬሃለሁ። ብዙ ነገር ውሰደኝ ቻይና የት ነው የምወስድ?